እዚህ ቤት ስመጣ እኔ እግዚአብሔርን አላውቀውም ነበር። ኦርቶዶክስ ነኝ። በካንሰር ታምሜ ነበር የመጣሁት። ዛሬ 3 አመት ባለቤቴን ለማስደሰት ካለርሽ ስለኝ ነው እንጂ የመጣሁት ጌታ ያድነኛል ብዬ አይደለም የመጣሁት። ደም ይፈሰኛል፣ እግሬ ያብጣል፣ ከዛ ይጥለኛል፣ ዝም ብሎ አዙሮ ይጥለኛል፣ ገበያ ውስጥ ሁሉ ይጥለኛል። ሰውነቴ ሸት ነበረ፣ ሸታለሁ፣ በጣም ያመኝ ነበረ። ዶክተሮች ግማሽ ፓርቲ ማጸንሽ በስብሷል፣ ማጸንሽ ግማሽ ፓርቲ የማይቆረጥ ከሆነ ደምሽም አልቋል፣ ይሄን አይል መቋቋማችም ህይወትሽ አደጋ ላይ ነው ያለ አሉኝ። ቸርች ትሄጃለሽ አለኝ። ልሞት ደርሼ ቀብር ቦታ ልታሳጠኝ ነው እንዴ? እኔ መሄድ አልችልም፣ እዛ አልሄድም፣ እኔ አልሄድም፣ ጴንጤ ከሚሆን ብሞት ይሻለኛል፣ አልሄድም አልኩት። እዚህ ጸሎት አድርጉ ተብሎ እጅ ሲያያዝ አንገቴን አነቀኝ የሆነ ነገር። ሰዎች ማለትም በቴሌቪዥን ሳያቸው ሲጮሁ ተመክሮ የሚጮሁ ነው የሚመስለኝ እውነት ለመናገር። ከዛ አነቀኝና እንደ እነዚህ ሰዎች መጥተው አነቁኝ እንዴ ብዬ ሳይ ምንም የሰው እጅ የለም። ከዛ በጣም አለቀስኩኝ። ለምን እንዳለቀስኩም አላቅም። ጌታ ሲቀበልም አላቅም። የተጠየቅኩበት ሰዓትም አላቅም ነበር። ግን ጌታ ተቀብዬ እንዴት እንደሆነ ማን እንደጠየቀኝ ምን እንዳልኩም አላቅም ነበር። አንቺ ተፈውሰሻል አንቺ ብሎኝ እዚህ ጋር ሲይዙኝ እውነቴ ነው የምናገራችሁ። ይኸው መድረኩ ላይ ቁሜ የእግዚአብሔር ፊት ቁሜ ለ1 አመት ከምናምን እዚህ ጋር ሙሉ አሻራ ነበረ ሆዴ ውስጥ። እንጀራ በደንብ አልበላም ነበር፣ ያመኛል። አንድ እንጀራ ሙሉ ጨርሼ በላው። ከዛ ለባለቤቴ ደውዬ አንድ እንጀራ ሙሉ ጨርሼ በላው፣ ይኸው ዳንኩ ብዬ ነገርኩት። ይሄ ነው የኛ እግዚአብሔር፣ ታያለሽ ከበሽታሽም ትድኛለሽ ብሎ አለኝ። ይኸው ድኜ በእናንተ ፊት ለፊት ቆም ያለው ከካንሰርም ድኜ ምንም በሽታ የሚባል ነገር አቀኝም። ሲናፍደ ጉያ ገለታ ሲናፍደ ጉያ ገለታ ሲናፍደ ጉያ ገለታ ሲናፍደ ጉያ ገለታ። ስምሽን ማን ልበል? ከየት ነው የመጣሽው? ስሜ ለምለም በላይ ይባላል። ከአሶሳ ነው የመጣሁት። መልካም። እግዚአብሔር አምላክ ምን አደረገልሽ? በዚህ ማለዳ ምን አይነት ምስክርነት ነው ያለሽ? እግዚአብሔር ለኔ ብዙ ነገር አደረገልኝ። ሳላቀው ነበር ያወቀኝ። እዚህ ቤት ስመጣ እኔ እግዚአብሔርን አላውቀውም ነበር። ኦርቶዶክስ ነኝ። በካንሰር ታምሜ ነበር የመጣሁት። ዛሬ 3 አመት መስከረም 30 ነበር እዚህ ቤት የመጣሁት። ባለቤቴን ለማስደሰት ካለርሽ ስለኝ ነው እንጂ የመጣሁት ጌታ ያድነኛል ብዬ አይደለም የመጣሁት። ሃይማኖትሽ ኦርቶዶክስ ስለነበረ ባለቤትሽ ደግሞ በጌታ ነበር ያኔ። ስለዚህ ድናለሁ ብለሽ አይደለም፣ ለሱ ደስታ ነው የመጣሽው? አዎ ለሱ ደስታ ነበር የመጣሁት። ባለቤቴ ካለርሽ ብሎ ሳስገድደኝ መቼም በቃ እሱ ደስ እንድለው ብዬ ነው እንጂ እኔ እውነት ያድነኛል ብዬ አይደለም። በጌታ ፊት ለፊት ቁሜ እውነቴን ነው የምናገራችሁ። ያድነኛል ብዬ አምኛል ነበር የመጣሁት። እሱን ለማስደሰት ብዬ መጣሁ። ግን ጌታ በእኔ ታምር ነበር ያደረገው። ለ8 ወር ኃይል ደም ይፈሰኝ ነበረ። በጣም ደም ይፈሳል። ሐኪም ቤት ሄዳለሁ፣ ታከማለሁ። ሌላ በሽታ ነው የምነግሩኝ። እግሬ ያብጣል፣ ከዛ ይጥለኛል፣ ዝም ብሎ አዙሮ ይጥለኛል፣ ገበያ ውስጥ ሁሉ ይጥለኛል። ሰው ሳወራ ያስጨንቀኛል፣ ራሴን በጣም ያመኛል። ስለዚህ ገበያ እንዳትሄጂ፣ ጫጫታ ያለበት ቦታ እንዳትሄጂ ብሎ ሐኪም አስጠንቅቆኝ ቤት ነው የምውለው። ሰውነቴ ሸት ነበረ፣ ሸታለሁ፣ በጣም ያመኝ ነበረ። ከዛ እዚህ ቤት መጥቼ የመጣው ቀን ማታ የእግዚአብሔር ሰው ራጂ ጸልዩልኝ፣ ካንሰር ነው ያለብሽ፣ ከካንሰር ተፈውሰሻል ብሎ ጸልዩልኝ። ግን ዝም ብዬ አሜን ብዬ ነው የተቀበልኩት። ካንሰር አይደለም እጢ ነው ብዬ ተከራከርኳቸው። ከዛ ካንሰር ነው ተፈውሰሻል ብሎ እዚህ ጋር ሆዴን ይዞ ጸሎት አረጉልኝ። ከዛ በንጋታው አድሬ ማታ እንጀራ በደንብ አልበላም ነበር፣ ያመኛል። አንድ እንጀራ ሙሉ ጨርሼ በላው። ከዛ ለባለቤቴ ደውዬ አንድ እንጀራ ሙሉ ጨርሼ በላው፣ ይኸው ዳንኩ ብዬ ነገርኩት። ይሄ ነው የኛ እግዚአብሔር፣ ታያለሽ ከበሽታሽም ትድኛለሽ ብሎ አለኝ። ከዛ አደርኩኝ። ጠዋት እዚህ ሐሙስ እኔ ስለ እግዚአብሔር ማውቀው የሚጸለየው ነገር ምንም አላውቅም። እኛ ቤተክርስቲያን የምታውቁት ከሆነ ሄደን እንሳለማለን፣ እንቀመጣለን፣ ሌላ ነገር የለም። በቃ ይሄ ነው የምናውቀው። ቤተክርስቲያን ስንሄድ እንሳለማለን፣ የምንስመው እንጨትም ሆነ ምንም ተሳልመን ስመን ቁጭ እንላለን እና ወጥቶ የሚያስተምር የለም፣ ምንም የለም። ማንም ያውቃል ይሄን ነበር እኔ የማውቀውና እዚህ ጸሎት አድርጉ ተብሎ እጅ ሲያያዝ አንገቴን አነቀኝ የሆነ ነገር። እንዴ አንገቴ ምንድነው ያነቀ? ምን ያነቀኝ ነው ብዬ እጄን አስለቅቄ አንገቴን ሲስ ምንም የለም። እኔ ሰው እጅ ያነቀኝ መሰለኝ። ሰዎች ማለትም በቴሌቪዥን ሳያቸው ሲጮሁ ተመክሮ የሚጮሁ ነው የሚመስለኝ እውነት ለመናገር። ተመክሮ የሚጮሁ ይመስልሻል? ተመክሮ የሚጮሁ ነው የሚመስለኝ እንጂ በእግዚአብሔር በመንፈስ በምናምን የሚጮሁ አይመስለኝ። እኔ ማውቀው ነገር የለም። ከዛ አነቀኝና እንደ እነዚህ ሰዎች መጥተው አነቁኝ እንዴ ብዬ ሳይ ምንም የሰው እጅ የለም። ከዛ እጄን እንደዚህ ሳስለቅቅ ወደኩኝ። እዛ እዚህ አመጡኝ፣ ተጸለየልኝ።
ከዛ በጣም አለቀስኩኝ። ለምን እንዳለቀስኩም አላቅም። ጌታ ሲቀበልም አላቅም። የተጠየቅኩበት ሰዓትም አላቅም ነበር። ግን ጌታ ተቀብዬ ቤቴ ውስጥ ያለኝ ሰላም ያለኝ ፍቅር ሁሉም ነገሬ ተስተካክሎ እንደገና ህይወት ጀምሬ ወደ ቤቴ ተመለስኩኝ። ይሄው ድኜ በእናንተ ፊት ለፊት ቆም ያለው ከካንሰርም ድኜ ምንም በሽታ መባል ነገር አቀኝም ድኛው እናንተ ፊት ለፊት ይሄው ቆም ያለው ሁላችሁ ለጌታ ብዙ ክብር ይልታ ይገባዋል። Yabba olmako, yabba olmako, yabba olmako. Chobu kola kofte fula natingure, ulfado abako. Lafa ona dufte donite kube, itate nakafte. Dodinikiya kakagenan tokne tulotol nabate. ወደዚህ ቤተክርስቲያን ስትመጪ የመጀመሪያ ሃይማኖትሽ ኦርቶዶክስ ነበረ፣ በጌታ አልነበርሽም። ባለቤትሽ ግን በጌታ ነበረ። ግን እሱን ለማስደሰት ነው ወደዚህ ስፍራ የመጣሽው። ደግሞም ቸርች ውስጥ እንደዚህ ሲጸለይ ምናምን አታቂም ኦርቶዶክስ ስለነበርሽ በዚያ በነበርሽበት ቦታ ሄደሽ ተሳልመሽ ነው የምትገቢው። እዚህ ግን ነብዩ እጅ ለእጅ ተያይዛችሁ ጸልዩ ሲል የሆነ ሰው መጥቶ ያነቀሽ ነው የመሰለሽ። ጨፍነሽ ነበረ። ከፍተሽ ስታይ ምንም የሰው እጅ የለም። ግን የእግዚአብሔር መንፈስ ይዳስስሽ ነበር። በዛ ሰዓት በጉባኤ መካከል ወደቅሽ። ወደዚህ ስፍራ ማስወጣሽ ነብዩ ጸልዩልሽ። ምን ሰዓት ጌታ እንደተቀበልሽ ራሱ አታቂም በዛ ቀን። እውነት ነው። በምን ሰዓት ጌታ እንደተቀበልኩኝ እንዴት እንደሆነ ማን እንደጠየቀኝ ምን እንዳልኩም አላቅም ነበር። ግን ጌታ ተቀብዬ በቃ ሰላም ይሄ ጂፓስ ድምጽ ምናምን ማልሰማው ሁሉ ጭንቅላቴ ተስተካክሎ በሰላም ወደ ቤቴ ገባው። ከባለቤቴ ጋራ አንስማማም ነበር። እኔ በጣም እጣላው፣ በጣም መጥፎ አመል ነበረብኝ። ስለሚያማኝ እጣላው ነበር። በጣም ጥሩ ሰው እንደሆነ አሁን ጌታን ካገኘው በኋላ ነው ያየሁት። በጣም አሳቢ ጥሩ ሰው ነው። ትዳሬ መልካም ትዳር ላይ ነው ያለሁት። እግዚአብሔር ይሄ ነው ያደረገልኝ ለኔ። ዋው! እግዚአብሔርን አመስግኑላት በብዙ እልልታ በብዙ ክብር። አንቺ ወደዚህ ስፍራ ስትመጪ በማፀን ካንሰር ስትቸገሪ ነበር ለ8 ወር። ነብዩም ሲነግሩሽ ካንሰር ነው የሚያምሽ ብለውሻል። በዚያ ቀን ደግሞ ጸለዩልሽ፣ ነፃ ወጥተሽ ነው የምትመለሽው አሉሽ። እስቲ መጀመሪያ ዶክተሮች ምን ነበር ያሉሽ? ሐኪም ቤት ስትሄጂ ስትታከሚ ምን አለብሽ ብለውሽ ነበር? ዶክተሮች ግማሽ ፓርቲ ማፀንሽ በስብሷል፣ በቃ ምንም ነገር ዋጋ የለውም። ካሁን በኋላ አርብ ማታ ነበር ሙሉ ምርመራ አርጌ የተነሳሁትና ለ3 ለ4 ጊዜ ታከሚያለሁ ከሱ በፊት። ከዛ አርብ ዕለት ለመጨረሻ ጊዜ ማታ ስታከም አሁን ቶሎ ብለሽ እስከ ሮብ መጨረሻ ቀን እስከ ሮብ እስከ ማክሰኞ ድረስ ኦፕሬሽን ማትደረጊ ከሆነ ማፀንሽ ግማሽ ፓርቲ የማይቆረጥ ከሆነ ደምሽም አልቋል፣ ይሄን አይል መቋቋማችም ህይወትሽ አደጋ ላይ ነው ያለ አሉኝ። ከዛ በእጄ ለባለቤቴ ተናገርኩት። ማፀኔ ይቆረጣል ግን አላልኩትም። የሚያሳፍር ነገር ነው። በጣም ያመኝ ነበርና ለማንም አልነገርኩም። እኔና እግዚአብሔር ብቻ ነበር የምናውቀው ማፀኔ እንደሚቆረጥ። ከዛ ለምንድነው ኦፕሬሽን ምትሆኛ አለኝ። ከዚህ በፊትም ኦፕሬሽን ሆንሽ እጢ ነው ብሎ ኦፕሬሽን አረጉሽ፣ አሁንም ድጋሚ ኦፕሬሽን ምን ማለት ነው? ለምንድነው ምትሆኚ ሲለኝ በቃ ምንም ማድረግ አልችልም አልኩት። ከዛ ድጋሚ ኦፕሬሽን አትሆኝም አለኝ። አሃ እንድሞት ፈልጌ ነው እንደ ያልኩት። ከዛ ምንም አላለኝም። መክሰኞ ለተነስቼ ያለኝ ብር ይዤ በፌስታል ልብሴን ይዤ ለመሄድ ተዘጋጀው። ሆስፒታል ልሄድ ስል ልብሴን ተቀበለ። ቸርች ትሄጃለሽ አለኝ። እኔ ቸርች አልሄድም። አሁን ህይወቴ እንዲያልቆ ልሞት ደርሼ ቀብር ቦታ ልታሳጠኝ ነው እንዴ? እኔ መሄድ አልችልም፣ እዛ አልሄድም። እኔ አልሄድም፣ ጴንጤ ከሚሆን ብሞት ይሻለኛል፣ አልሄድም አልኩት። ከዛ በግድ ፌስታሌን ተቀብሎ ወረወረ፣ ብሬንም ተቀበለኝ። ከዛ እንደምንም ቆይቼ እነሱ ለአንድ ሳምንት ያሉትን እኔ ያው የእግዚአብሔር መንገድ ስላሰብን ለ1 ወር ሙሉ ቤት ተቀመጥኩኝ ምንም ሳልሞት። ከዛ መጣውኝ። እዚህ የመጣው ለት ማታ የእግዚአብሔር ሰው ዝጋ እጁን ጭኖ አንቺ ተፈውሰሻል አንተ ብሊሳ ብሎኝ ዝጋ ሲይዙኝ እውነቴ ነው የምናገራችሁ። ይሄው መድረኩ ላይ ቁሜ የእግዚአብሔር ፊት ቁሜ ለ1 አመት ከምናምን ዝጋ ሙሉ አሻራ ነበር ሆዴ ውስጥ። ምን አይነት አሻራ ነበር ላይሽ ላይ? 5 ጣት ነበር እንደዚህ፣ ግን በልብስ ነው ያዙኝ። የእግዚአብሔር ሰው በእጃቸው ሲነኩሽ 5 ጣታቸው አሻራ ሆኖ ላይሽ ላይ ነበር ከ1 አመት በላይ። ዛሬ እግዚአብሔር በዛ አሻራ ነፃ አውጥቶሽ
ከማፀን ካንሰር አድኖሻል። ማፀንሽ ተቆርጦ መውጣት አለበት ያሉሽን ማፀንሽ አልወጣም። ከግፊት ድነሻል። አዙሮ የሚደፋሽ ነገር የለም። ደም አይፈስሽም። እንደገና ከዚህ ሁሉ ደግሞ ከሞት ወደ ዘላለም ህይወት መተሻል። ከሲኦል ወደ ህይወት ጌታ ጠርቶሻል። ወደ ዘላለም ህይወት መተሻል። ዛሬ ተጠምቀሽ በጌታ ሆነሽ ክርስቲያን ነሽ። ይሄ ሁሉ ላደረገልሽ ለእግዚአብሔር ምን ትይዋለሽ? እኔ ይሄ ሁሉ ላደረገልኝ እግዚአብሔር የሚለው ነገር ምንም ነገር የለኝም። ማናገር አልችልም። ለሱ ሁሉም ነገር ያንስበታል። ተመስገን ነው የምለው። እባካችሁ ተነስታችሁ አጨብጭቡልኝ። ተነስታችሁ ቆማችሁ በእግራችሁ ቁሙና እግዚአብሔርን አመስግኑላት። ብዙ እልልታ ይገባዋል ለናዝሬቱ ለኢየሱስ። እንኳን ጌታ ረዳሽ፣ እንኳን ነፃ ወጣሽ። የመጨረሻ ለክርስቲያኖች የምታስተላልፊው መልእክት ካለ እድሉ ልስጥሽ። ለክርስቲያኖችን የምለው እንደዚህ አይነት ጌታ አውቆ ለኋላ ለተመለሱ ክርስቲያኖች እባካችሁ እንደዚህ አታደርጉ። እኔ ብሆን እንደዚህ አይነት እግዚአብሔርን አውቄ ወደ ኋላ አልመለስም። ይሄንን ነው የምለው። እንዴት አስቻላቸው? ለምን ተመለሱ? ይሄን ነው የምለው። ተባረኪ። ጌታ ዘመንሽን ይባርክ።